ሰላም ሰላም እንዴት አላችሁ? በዛሬው ቱቶሪያል ቪዲዮ ደግሞ የሚከተሉትን አክቲቪቲዎች ፕራክቲስ እናደርጋለን። እንግዲህ ዋናው ስራ ቬክተር ዳታን ኪዩጂአይኤስ ላይ እንዴት ክሬት እና ማኔጅ ማድረግ እንደምንችል ይሆናል። ስለዚህ የመጀመሪያው ስፓሻል ፊቸሮች እንዴት ክሬት ማድረግ እንደምንችል እንመለከታለን። ፖይንት ላይ እና ፖሊገን ፊቸሮችን ማለት እንደ ሮድ፣ ፓርስል እና ቢልዲንግ አይነት ፊቸሮችን እና በፖይንት ሪፕሬዘንት የሚደረጉ ፊቸሮችን እንዴት ክሬት ማድረግ እንደምንችል እናያለን። ሁለተኛ እነዚህን ክሬት ያደረግናቸውን ፊቸሮች አትሪቢዩት ፊልዳቸውን እንዴት ነው ኤዲት ማድረግ የምንችለው። ሶስተኛ የእነዚህን ጂኦሜትሪክ ጂኦግራፊክ ፊቸሮች የእያንዳንዳቸውን ጂኦሜትሪክ ፕሮፐርቲ እንዴት ካልኩሌት ማድረግ እንችላለን። ለምሳሌ ፖሊገን ካለ የእሱን ኤሪያ፣ ላይን ፊቸር ካለ ሌንግዝ እና ሲንግል ፖይንቶች ካሉ የእነዛን ፖይንት ኮኦርዲኔት ቫሊዩ እንዴት ካልኩሌት ማድረግ እንደምንችል እንመለከታለን ማለት ነው። ስለዚህ ወደ ኪዩጂአይኤስ ሶፍትዌር እንመጣና እሱ ከከፈትን በኋላ ዳታችን ኮኦርዲኔት ሲስተሙ ስለሚታወቅ ፕሮጀክታችንን በዛ ኮኦርዲኔት ሲስተም ሴቭ እናደርገዋለን። ሶ ፕሮጀክት ሴቭ አስ ዛን ይሄን ፕሮጀክት ሴቭ የምናደርግበት ፎልደር ላይ ገብተን ሎካል ዲስክ እዚ ካርቶግራፊ ኤንድ ማፕ ሪዲንግ የተዘጋጀን ስላለ እዛ ውስጥ ገብተን ጀስት ቬክተር ዳታ ብለን ሴቭ ማድረግ እንችላለን። ዘን ሴቭ እዚጋ ቬክተር ዳታ የሚል ፋይል ይዞ ይመጣል። ፋይል ኔም ይዞ ይመጣል። ዘን የሱን ፕሮፐርቲ ለማስተካከል ጎቱ ፕሮጀክት ኤንድ ፕሮፐርቲስ ዘን እዚህ ከመጣም በኋላ የምጠቀመው ኤሪያል ፎቶግራፍ ፕሮጀክት ሊሆን አዲንዳን ዩቲኤም ዞን 37 ኤን ኦርቶፎቶ ነው። ሶስቱን እንመርጣለን። እዚጋ ከሌለ እዚጋ ሰርች ማድረጊያው ላይ አዲንዳን ብለን ሰርች እናደርጋለን። ሶ ይሄን ሰሌክት እናደርጋለን። አፕላይ ዘን ወደ ጀነራል እንመለስና እዚጋር አሁን ኤሪያ ዲስታንስ የሚሉትን ነገሮች የምንሰራ ከሆነ አስ ኢሊፕሶይድ ከሆነ ያው ኢሊፕሶይዳል ሪፕሬዘንቴሽን ነው ማለት ነው። ኦርዝን እየተጠቀምን ያለነው ፕሮጀክት ስለሆነ የኤሪያ ዲስታንስ ላይ እነዚህ አይነት ኤረሮች እንዳይመጡ ነን ኦር ፕላኒሜትሪክ የሚለውን እንመርጣለን። ዘን ዩኒት ፎር ዲስታንስ ሜጀርመንት ሜትር፣ ዩኒት ፎር ኤሪያ ሜጀርመንት ስኩዌር ሜትር ባለበት መሆን ይችላል። ዘን እነዚህን ካስተካከልን በኋላ አፕላይ ጀስት ኦኬ እንላለን። ፕሮጀክታችን አስተካከልን ማለት ነው። ከአሁን በኋላ የምንሰራቸውን ፕሮጀክት ሴቭ እያደረግን እንሄዳለን። እዛውን ፋይል አድ እናደርጋለን። የምጠቀመውን ኤሪያል ፎቶግራፍ ሶ ላየር አድ ራስተር ላየር ለዜን ኦርቶፎቶ ፋይል ካለበት ውስጥ እንገባና ኦርቶ ካርቶግራፊ ዳታ ውስጥ ኦርቶፎቶ ዘን ፋይል ታይፑን ጂኦቲፍ ስናደርግለት ሁለት ኦርቶፎቶች አሉ። ሪሰንት የሆነውን 2021 እንጠቀማለን። ዘን ኦፕን አድ ዘን ክሎዝ እንላለን። ስለዚህ ኦርቶፎቶ መጥቷል። ከዚህ ኦርቶፎቶ ላይ ለማሳየነት የሚሆኑ በሶስት ጂኦግራፊክ ፊቸሮች ወይም ደግሞ ቬክተር ዳታ ሞዴል ክሬት እናደርጋለን። በፖሊገን በላይ እና በፖይንት ፊቸር ማለት ነው። ለዚህን ለማድረግ ወደ ላየር ነው የምንሄደው። እነዛም ቬክተር ዳታ ሞዴሎች ክሬት ለማድረግ ሶ ላየር ክሬት ላየር ዘን ኒው ሼፕ ፋይል ላየር እንላለን። ዘን ይሄ ፋይል ሴቭ የሚደረግበት ቦታ ላይ ሄደን ፋይል ኔም እንሰጠዋለን። ሶ ብሮዝ እናደርጋለን። ዘን ሎካል ዲስክ ሴቭ ካረግንበት ካርቶግራፊ ዘን ክሬት ኤንድ ማኔጅ ቬክተር ዳታ የሚለው ላይ እዚህ ውስጥ የምናስቀምጠው ፋይል ነው ማለት ነው። ለምሳሌ አሁን የምንሰራው የመጀመሪያው በፖሊገን ሪፕሬዘንት የሚደረግ ጀስት ቢልዲንጎችን የምንወስድ ከሆነ ቢልዲንጎችን እንውሰድና ዘን ሴቭ እናደርጋለን። እዚህ ውስጥ ይሆናል ማለት ነው። ፋይል ኢንኮዲንግ UTF-8 ይሆናል። ምናልባት ሌላ ከመረጥን ሊረብሽ ስለሚችል UTF-8 ነው ሌስ መጠቀም። ጂኦሜትሪ ታይፕ ዝጋ መተን ፖሊገን እንመርጣለን። ዘን ኮኦርዲኔት ሲስተሙ የሚጠቀሙ የኦርቶፎቶውን ስለሆነ ጀስት አዲንዳን ፕሮጀክት አዲንዳን ዩቲኤም ዞን 37 ኤን የሚለውን እንመርጣለን። ዘን ኔም ለፓርስል ሊኖር የሚችል አትሪቢዩት ለቢልዲንግ ለምሳሌ ቢልዲንግ ነምበር ይኖረዋል ኦር ቢልዲንግ ኔም ሶ ይሄን ቢልዲንግ ኔም በዚህ መንገድ እናስገባለን። አርቱ ፊልድ ሊስት
አይዲ ባይ ዲፎልት የራሱ ይዞት የሚመጣው ነው። ሶ ቢልዲንግ ኔም የሚለውን ጋር እንመጣለን። አር ቱ ፊልድ ሊስት ሶ አንድ ክሬት አረግም ማለት ነው። ኦኬ እንላለን። ይሄ ለቢልዲንጎች ነው። አጌን እንመለስና በፖይንት ክሬት ማድረግ የምንፈልገው ሌላ ካለ ክሬት ላየር በላይን ኒው ሼፕ ፋይል ላየር ዘንድ እዚህ ጋር እንመጣለን። ሶ ሮድ የሚል ሌላ ፊቸር ክሬት እናደርጋለን። እዚህ ጋር ፋይል ታይፕ ሪሼፕ ፋይል ነው። ሴቭ ዘን እዚህ ጋር ላይን እናደርጋለን ማለት ነው። ዘን ሲአርኤሱን በተመሳሳይ መተን ፕሮጀክትድ አዲንዳን የሚለውን እንመርጥለታለን። ዘኔም የምናስገባው አትሪቢዩት ካለ ለዚህ ለሮድ ኔም ሮድ ሌንግዝ እነሱን ማስገባት እንችላለን። ዘን ስንጨርስ ኦኬ አገይን ወደ ላየር እንመጣለን። ክሬት ላየር ኒው ሼፕ ፋይል ላየር እዚህ የሌላ ክሬት ማድረግ በፖይንት ሴቭ የምናደርገው ካለ ለምሳሌ ኤሌክትሪክ ፖሎች ካሉ ኤፒ ኤሌክትሪክ ፖል ሼፕ ፋይል ይሆናሉ። ሴቭ እናደርጋለን። ሪፕሬዘንቴሽናቸው አስ ፖይንት ይሆናል ማለት ነው። ስለዚህ ሌሎች አትሪቢዩቶች ካሉ በዚህ መንገድ እዚህ ጋር ታይፓቸው በምን ታይፕ መሆን እንዳለበት እና ሌንግዛቸውን ጭምር እያየን እነሱን አድ አድርገን ኦኬ እንላለን ማለት ነው። ሶሪ የዚህ ፖይንት ሲአርኤሱን አላስተካከልንም ማለት ነው። ስለዚህ ወደዚህ ተመልሰን ሪሙቭ ላየር እናደርግና እንደገና ክሬት እናደርጋለን። ላየር ክሬት ላየር ኒው ሼፕ ፋይል ላየር እዚህ መተን ጀስት ኤሌክትሪክ አጌን ወይም ኢፒ2 ማለት እንችላለን። ቅድም ኢፒ1 የሚል ስላለ ነው። ሴቭ ይሄኛውን ቅድም ስላልመረጥን ነው ሶሪ። ኢፒ የሚለውን ወይም ደግሞ ሲአርኤሱን ወደ ፕሮጀክትን ማምጣት አለብን። ፖይንት ፊቸር ነው። አሁን ኦኬ እንላለን። ስለዚህ እነዚህ ሶስት ጂኦግራፊክ ቬክተር ዳታ ሪፕሬዘንቴሽኖች አሉ። በእነዚህ ተጠቅመን ከዚህ ኦርቶፎቶ ላይ ፊቸር ዲጂታይዝ እናደርጋለን ማለት ነው። ስለዚህ የቶፖሎጂካል ኤረርን ፊክስ ለማድረግ እዚህ ፕሮጀክት ላይ መተን ስናፒንግ ኦፕሽንስ እዚህ ጋር መተን እዛ አድቫንስድ ኮንፊግሬሽን ከዚህ ውስጥ ካሉት አድቫንስድ ኮንፊግሬሽን የሚለው መጀመሪያ ይሄን አክቲቭ ከሆነ ይሄኛውን አክቲቭ እናደርጋለን። ዘን አድቫንስድ ኮንፊግሬሽን እነዚህን ቼክ እናደርጋቸዋለን። አድቫንስድ ኮንፊግሬሽን ፎሎ እንዲያደርጉ የሚፈለጉትን ስለዚህ ቨርቴክስ ሰግመንት እናደርግለታለን። ኤሪያ ባይኖረውም ዲጂታይዝ ስናደርግ እነዚህ ኦቨርላፕ ጋፕ የሚሉትን ነገሮች በራሱ አቮይድ እንዲያደርግልን ማለት ነው። ቶለራንስ በፒክስል 12 ዘን አቮይድ ኦቨርላፕ ኦንሊ ቢልዲንግ ላይ ነው የሚኖረው። ስለዚህ እሱን ፖሊገን ፊቸር ስለሆነ ቼክ እናደርጋለን። ቶፖሎጂክ ራይቲንግ ቼክ ይሆናል። አቮይድ ኦቨርላፕ ኦን ፎሎ ኦን አድቫንስ ኮንፊግሬሽን እንለዋለን። እሱን ፎሎ እንዲያደርግ ማለት ነው። ስለዚህ እነዚህንም ቼክ እናደርጋቸዋለን። እዛውን ለምሳሌ ፖሊገን አስ ፓርሰል ዲጂታይዝ እያደረግን ቢሆን ፖሊገን ከፖሊገን ኦቨርላፕ እንዳያደርግ ጀስት የአድቫንስ ኮንፊግሬሽን ወይም ደግሞ ስናፒንግ ቱል የምንለው እሱን ፎሎ ያደርጋል ማለት ነው። ስለዚህ በዚህ መንገድ ይሄን አጀስት ካደረግን በኋላ እዚህ ጋር መተን ወደ ኤዲተር እንመጣለን። ቶግል ኤዲቲንግ እንለዋለን በዚህ በQGIS። እሱን አክቲቭ እናደርጋለን። ለዛውን እነዚህ ምርጫዎች ይመጣሉ። የመጀመሪያው ፖይንት ፊቸርን ስለሚያገኘው ፖይንት ፊቸር ነው የሚያሳየን። ስለዚህ ወደዚህ ጋር መተን እያንዳንዳቸውን ፊቸሮች ማድረግ በምፈልግበት ጊዜ ለምሳሌ ይሄኛው ኢንአክቲቭ እናድርገውና ሮድ ቢልዲንግ ዲጂታይዝ ማድረግ የምንፈልግ ከሆነ ቢልዲንግ ዲጂታይዝ ልናደርግ የምንችለው በፖሊገን ፊቸር ነው። ስለዚህ ፖሊገንን ወደ ቶፕ እናወጣዋለን ማለት ነው። ላይን ፊቸር ከሆነ ዲጂታይዝ ማድረግ የምንፈልገው ላይን ፊቸርን ወደ ቶፕ እናመጣዋለን። በዚህ መንገድ እያንዳንዳቸውን ዲጂታይዝ እናደርጋለን ማለት ነው። ደግሞ ዲጂታይዝ ማድረግ የምንፈልገው ላይ ክሊክ ማድረግ ፎር ኤግዛምፕል አሁን እነዚህ ሌየሮች እንዳሉ ኢፒ ሰሌክት ሆኖ ፖሊገን ዲጂታይዝ አናደርግም። ምክንያቱም እዚህ የምንመለከተው የፖይንት ዲጂታይዜሽን ፊቸር ስለሆነ፣ ስለዚህ ቢልዲንግን ሰሌክት ስናደርግ ወደ ፖሊገን ይቀየራል። ሮድ ላይ ስንሆን ወደ ላይን፣ ኢፒ ላይ ስንሆን ወደ ፖይንት ፊቸር ይቀየራል። ስለዚህ ከቢልዲንግ እንጀምርና ለሳምፕል አንድ 3 ቢልዲንጎች እናነሳለን። ስለዚህ አክቲቭ ካደረግን በኋላ ኤዲቲንግን ወደ ቢልዲንግ እንሄዳለን። ዘን ይህን ፖሊገን እነካለን። ክሬት ፊቸር ማድረጊያ ነው። እዚህ ቢልዲንግ ላይ መተን
ዙም ካረግን በኋላ ፎር ኤግዛምፕል ጀስት ይሄን ከሆነ ዲጂታይዝ የምናደርገው መነሻችን ላይ ክሊክ መድረሻ ላይ ዘን ስንጨርስ ራይት ክሊክ እናደርጋለን ማለት ነው። ስለዚህ ቢልዲንግ ኔም የምናስገባው ካለ ቢልዲንግ ኔም እናስገባለን። ዘን ኦኬ አንድ ዲጂታይዝ አደረግን ማለት ነው። በተመሳሳይ መተን ሌሎች ቢልዲንጎች ካሉ እነዚህን ቢልዲንጎች ትሬስ ማድረግ ለምሳሌ ከዚህ ቶፕ የሚታየንን ሩፍን ነው ዲጂታይዝ የምናደርገው። ራፍ የሆነ ዲጂታይዜሽን ነው የሚሆነው። ዘን ስንጨርስ ራይት ክሊክ ኦኬ እንላለን። በዚህ መንገድ ሌሎች ቢልዲንጎችን ዲጂታይዝ እናደርጋለን ማለት ነው። ፎር ኤግዛምፕል ወደዚህ ከካምፓስ ውጪ አንድ ሼድ ካለ ዘን ኦኬ እነዚህን ዲጂታይዝ አደረግን። ኦርቶፎቶን አንቸክ ብናደርገው 3 ቢልዲንጎች አሉን። ዘን ሴቭ እንላለን። እዚህ የሰራናቸውን ሴቭ ላየር ኤዲትስ ዞን ወደ ሮድ እንምጣና ስለዚህ ሮድ እዚህ የምንመለከታቸው ሮዶች አሉ። አሴ ላይን ስለሆነ ክሬት ያደረግነው ጀስት ክሊክ ስንጨርስ ምነው ራይት ክሊክ እናደርጋለን። ኦኬ ከለሩ እንዲታይ እዚህ ጋር ደብል ክሊክ አድርገን ሮድ ላይ ከላየሩ ላይ ማለት ነው ሲምቦሎጂ ትንሽ እንደዚህ አይነት ቦልድ ሆኖ እንዲታይ አፕላይ ኦኬ። ሳይዙ ከበዛ አጌን እንመለስና ዊድዝ በዚህኛው በቀጭኑ እንትን ማድረግ እንችላለን። ይሄን መረጥን። ሌላ ሮድ ካለን ተመሳሳይ እንመጣለን። ለዚህ መገናኛዎቹ ላይ ሲደርሱ ራይት ክሊክ ኦኬ። ሌላ ወደዚህ ቢልዲንግ ስላለን እዚህ ክሊክ ስንደርስ ራይት ክሊክ ኦኬ። በዚህ መንገድ ሌሎች ላይን ፊቸሮችን ክሬት ማድረግ እንችላለን። ስንጨርስ ሴቭ ላየር ኤዲትስ እናደርጋለን። አገኝ እንመለስና አሁን የሚቀረን ፖይንት ነው። ስለዚህ እዚህ ኢፒቱ ላይ ክሊክ እናደርጋለን። ወደ ፖይንት ይቀየራል ይሄ። ለዚህ ፖይንት ላይ ሆነን ነስትሪዎች ከሆነ ኤሌክትሪክ ፖል ስላል እዚህ የሚታዩ ኤሌክትሪክ ፖሎችን ለሳምፕል ጀስት 1 ክሊክ እናደርጋለን። ኦኬ 2 3 ጀስት 4 አለፍ እንውሰድ። ስለዚህ እነዚህን ኤሌክትሪክ ፖሎች ሌላም በፖይንት ሪፕሬዘንት የሚደረግ ትሪ ሊሆን ይችላል። እነዚህ ቴሌ ታወሮች ኦር ወተር ታንክ አይነት እንትኖች ካሉ እነሱን ለዚህ በፖይንት ዲጂታይዝ እናደርጋለን። እንጨርስ ሴቭ ሌየር ኤዲትስ። የዚህንም ፖይንት ጥቃቅን ሆኖ ከፍ ብሎ እንዲታይ ሳይዙ አንዱን እንመርጥለታለን። አፕላይ ኦኬ። አሁን 3 ፊቸሮች እንደዚህ ዲጂታይዝ አደረግን በልና ፖይንት ላይ እና ፖሊገን ፊቸር። ስለዚህ ስንጨርስ ኦርቶፎቶን አንቸክ ማድረግ እንችላለን። ከዚህ በኋላ የእያንዳንዳቸውን ጂኦሜትሪክ ፕሮፐርቲ ካልኩሌት ወደ ማድረግ አትሪቢዩት ቫልዩ ወደ ማስገባት እንሄዳለን ማለት ነው። እዚህን ፕሮጀክታችንን ሙሉ ፋይሉን ሴቭ እንዳደረገው ፕሮጀክት ሴቭ እንላለን። ይሄኛው ሴቭ ላየር ኤዲትስ እዚህ ዲጂታይዝ ያደረግናቸውን ሴቭ ያደርጋል። ቶታል ፕሮጀክቱን ሴቭ ለማድረግ ፕሮጀክት ዘን ሴቭ ስንል ዘኢንተር የሰራናቸውን አክቲቪቲዎች በሙሉ ሴቭ ያደርጋል ማለት ነው። ስለዚህ የመጀመሪያው ስፓሻል ፊቸር እንዴት ክሬት ማድረግ እንችላለን የሚለው የመጀመሪያው አክቲቪቲ ይሄ ነው። ፖይንት ላይ እና ፖሊገን ዲጂታይዝ አድርገን ጨርሰናል። ሁለተኛው የነዚህን ስፓሻል ፊቸሮች እንዴት ነው አትሪቢዩት ፊልድ ኤዲት ሌላ የምፈልገው ኮለመን ካለ አድ የምናደርገው የሚለውን እንመለከታለን። ለምሳሌ እዚህ ኢፒቱ ላይ መጥተን ራይት ክሊክ ኦፕን አትሪቢዩት ቴብል እንበልና ይችኛዋ ኤዲተር ስታርት ስላደረግነው ቅድም ስታርት ነው። የአትሪቢዩቱ እነዚህ የምጠቀማቸው ፊልዶች አሉ። ስለዚህ ለምሳሌ አዲስ ኮለመን እዚህ ጋር አድ ማድረግ ከፈለግን ይችኛዋ ነች። ኒው ፊልድ ወይም ደግሞ ኒው ኮለመን አድ ማድረግ ለምሳሌ ኢፒ ታይፕ ካለው ታይፕ ብለን ኤሌክትሪክ ፖል ታይፑን በዚህ መንገድ እናስገባለን።
ዘን እዚህ ሆል ነምበር ኢንቲጀር በምንድን ነው የምጽፈው? ቴክስት ስትሪንግ ነው የሚሆነው። እንደ የዳታ ታይፕ ቴክስት ስትሪንግ እንመርጣለን። ሌንግዙ ምን ያክል ሌንግዝ ይሁን በምንፈልገው ሌንግዝ አጀስት እናደርጋለን። ዘን ኦኬ። ዘን እዚህ ጋር መተን ለምሳሌ ሜታል ከሆነ ሰሌክት እያደረግን እዚህ የት እንደሆነ ያሳየናል። ሰሌክት ስናደርግ ሰሌክት የሆነችው እችኛዋ ፖይንት ናት ማለት ነው። ስለዚህ እያየን ሜታል ሁለተኛውን ሰሌክት አድርገን ምንድን ነው ኔሙ ውድ ከሆነ ውድ። ስለዚህ እንደዚህ እያደረግን እያንዳንዳቸውን የታይፓቸውን ጀስት እንሞላለን እናስገባለን ማለት ነው። ስለዚህ ሜታል ሌላም ታይፕ ካለ እነሱ እናስገባለን። ስንጨርስ እዚህ ጋር ሴቭ ኤዲትስ እናደርጋቸዋለን ማለት ነው። ዘን ይሄን ክሎዝ ሰሌክት ያደረግነው እዚህ ፊቸር እንዲጠፋ ይችኛዋ ሼድ የሆነች ይሄኛውን ክሊር ዲሰሌክት ኦፍ ፊቸርስ ፍሮም ኦል ላየር የሚላለ እሱ እናደርጋለን። ሌላኛው ሮድም ላይ በተመሳሳይ አትሪቢዩት ካለ ራይት ክሊክ ሮድ ላይ ኦፕን አትሪቢዩት ቴብል። ስለዚህ የምንጨምረው ፊልድ ካለ እዚህ ጋር መተን ኒው ፊልድ ዘን ኔም ሮድ ታይፕ ሊሆን ይችላል የሮድም ታይፕ የሚል እናስገባለን። ታይፕ ብለን በዚህ መንገድ ካስገባም በኋላ ዘን ቴክስት ነው ስትሪንግ ነው የሚሆነው የሚለውን በዚህ መንገድ እንመርጣለን። ቴክስት ስትሪንግ እንመርጥለታለን። ሌንግዙን በዛው መንገድ ዲፋይን እናደርጋለን። ዘን ኦኬ። ስለዚህ ሮድ ታይፑ ሊሆን የሚችለው ለምሳሌ አስፋልት ከሆነ ከታች ኦርቶ ፎቶውን ቼክ አድርገን ዘን የከፈትነው አትሪቢዩት አለ። እዚህ ጋር ሰሌክት እያደረግን ያሳየናል ማለት ነው። ይህን ሰሌክት ብናደርግ ይሄኛው ሮድ ነው። ለዚህ አስፋልት ነው። እዚህ ጋር መተን አስፋልት ዘን ሁለተኛው ሮድ በተመሳሳይ አስፋልት ከሆነ አስፋልት። ሌሎች የምናስገባቸውንም ኮብልስቶን ካለ ኮብል እያል ኮብል ሮድ ስንጨርስ ሴቭ እናደርጋለን ማለት ነው። እዚህ ጋር ዘን ይሄን ክሎዝ እናደርጋለን። በተመሳሳይ እዚሁ ቢልዲንግ ላይ መተን ኦን ዘ ቢልዲንግ ራይት ክሊክ ዲስፕሌይ አትሪቢዩት ቴብል። ስለዚህ ለዚህ ቢልዲንግ የምናስገባው ለምሳሌ ቢልዲንግ ኔም ላይ መተን እንደዚህ ሰሌክት ስናደርግ ያሳየናል። ስለዚህ የኛውን ጀስት ኔሙን እናስገባለን። ሌላ አትሪቢዩት ማስገባት ከፈለግን ኒው ፊልድ ብለን እናስገባለን ማለት ነው። በተመሳሳይ ሁለተኛው ላይ መተን ይሄን ዶርሚታሪ ከሆነ ዶርሚታሪ፣ ሶስተኛ ላይ እንመጣለን። ስለዚህ እሱን ኔም በተመሳሳይ እናስገባለን ማለት ነው። ስንጨርስ ሴቭ ኤዲትስ የሚለውን ነካለን። ስለዚህ ሌሎች የምንፈልጋቸው አትሪቢዩቶች ካሉ ኮለመኖች ካሉ ኒው ፊልድ እያል በምንፈልገው ዳታ ታይፕ እነሱን አድ ማድረግ እንችላለን ማለት ነው። የማንፈልገው ፊልድ ካለ ደግሞ እሱን ዲሌት ለማድረግ ዲሌት ፊልድ የሚል አለ። እሱን ኮለመን ነካለን። ለምሳሌ አይዲን ካልፈለግነው አይዲን ሰሌክት አድርገን ኦኬ ስንል ሪሙቭ ያደርጋል ይሄን ኮለመን ማለት ነው። እነዚህን በዚህ መንገድ አትሪቢዩቶቹን ኤዲት ማድረግ፣ ፊልድ ኮለመን አድ ማድረግ መሰል ስራዎችን መስራት እንችላለን። ጀስት ሌላኛው እዚሁ ያለን ኤዲተር ኦልዌይስ አክቲቭ መሆን አለባት እዚህ ለመስራት። አሁን እዚህ ጋር ኤዲት ለማድረግ ወይ እዚህ ጋር ያለው ቶግል ኤዲቲንግ ኦር እዚሁ ቴብሉ ላይ ያለን ይሄኛው ቶግል ኤዲቲንግ አክቲቭ መሆን መቻል አለባቸው። ከዚህ በኋላ ኤዲት ለመደረግ ዝግጁ ነው ማለት ነው። ይህን ሴቭ እያደረግን እንሄዳለን። በሁለቱም ሴቭ። ይሄኛው ሴቭ ኢንአክቲቭ ከሆነ ያው ኦልሬዲ ሴቭ አድርገናል ማለት ነው። ዘን ሌላኛው ሶስተኛው እነዚህ ጂኦሜትሪክ ፕሮፐርቲዎችን እንደ ኤሪያ፣ ሌንግዝ፣ ኮኦርዲኔት እንዴት ካልኩሌት እናደርጋለን ነው። ለምሳሌ ኤሪያ ሊኖረው የሚችለው ኦብቪየስሊ ለፖሊገን ፊቸር ነው። ስለዚህ ወደ ቢልዲንግ እንመጣና ለዚህ ቢልዲንግ ኤሪያ ፊቸር ካልኩሌት እናደርጋለን ማለት ነው። ለሮድ ላይን ስለሆነ ጀስት ሌንግዝ ይኖረዋል። እሱን ሌንግዝ ካልኩሌት እናደርጋለን። ቢልዲንግ ላይ ራይት ክሊክ ኦፕን አትሪቢዩት ቴብል። ስለዚህ ምን ያስፈልገናል? እዚህ ፊልድ ያስፈልገናል።
ለዚህ ሁለት ኦፕሽን አለ። ኒው ፊልድ ብለን አድ ማድረግ። ባጭሩ ግን እዚህ ካልኩሌት ለማድረግ ይሄን ኦፕን ፊልድ ካልኩሌተር የሚለውን እንጠቀማለን። ኦፕን ፊልድ ካልኩሌተር ነካና ለዚህ ኤሪያ ነው ካልኩሌት የምናደርገው። ለዚህ ካሁን በፊት ክሬት ያደረግነው ፊልድ ካለ እዚህ ጋር አፕዴት ኤግዚስቲንግ ፊልድ ብለን ኤሪያ የሚል እንመርጣለን። ነገር ግን ስለሌለን እዚህ ጋር ኒው ክሬት ኒው ፊልድ የሚለውን መጥተን እዚህ ጋር ጀስት ኤሪያ እናደርጋለን። ሆል ነምበር ኢንቲጀር የሚለውን ጀስት በዴሲማል ነምበር ነጥብ ሊኖረው ስለሚችል እሱን እንመርጣለን። አውትፑት ፊልድ ሌንግዝ እና ፕሪሲሽን ከነጥብ በኋላ 3 አውትፑት ሌንግዝ 10 ይሆናል። ዘን ኤሪያን ለመስራት እዚህ ፊልድስ ኤንድ ሶሪ እዚህ ጂኦሜትሪ ላይ እንመጣና ዶላር ሳይን ኤሪያ ላይ መተን እዚህ ጋር ደብል ክሊክ ስናደርግ ወደዚህ ይመጣል። ዘን ኦኬ ስንል ኤሪያቸውን ያው በስኩዌር ሜትር ስለሆነ ያለው ቅድም ፕሮጀክት ላይ አጀስት ስናደርግ በስኩዌር ሜትር ይሄን ያክል ኤሪያ ይኖራቸዋል። ሴቭ እናደርጋለን ማለት ነው። ስለዚህ ኤሪያን ለመስራት ኦፕን ፊልድ ካልኩሌተር ዘን ኦልሬዲ ያለ ፊልድ ከሆነ እዚህ መተን አፕዴት ኤሪያ የሚለውን እንመርጣለን። ፊልድ ከሌለን እዚህ ክሬት ኒው ፊልድ ብለን ስም እንሰጠዋለን። ዘን እዚህ ጂኦሜትሪ ላይ እንመጣለን። ዘን ዶላር ሳይን ኤሪያን ደብል ክሊክ አድርገን ኦኬ ስንል ኤሪያን ካልኩሌት ያደርጋል። ስለዚህ ኤሪያን በዚህ መንገድ እንሰራለን። ሁለተኛ ሮድ ሌንግዝ ይኖረዋል። ስለዚህ እሱን ለመስራት ራይት ክሊክ ኦፕን አትሪቢዩት ቴብል ዘን እዚሁ እንመጣለን። መጀመሪያ ሰሌክት የሆነ ፊቸር ካለ ክሊር ማድረግ አለብን። ካልሆነ የዚህን ሰሌክት የሆነውን ፊቸር ብቻ ነው ካልኩሌት የሚያደርገው። ስለዚህ ዲሰሌክት ኦል ፊቸርስ በዚህኛው ኦር በዚህኛው ዲሰሌክት ኦል ፊቸር እናደርጋለን። ዘን ኦፕን ፊልድ ካልኩሌተር ለዛውም ፊልድ ስለሌለን ሌንግዝ የሚል ፊልድ እንፈጥራለን። ዘን ኢንቲጀር ከሚያደርገው በዴሲማል ነምበር ያስቀምጠው። አውትፑት ሌንግዝ አለ። ለዚህ ሌንግዝን ለመስራት እዚህ ጂኦሜትሪ ውስጥ እንመጣና ጀስት ዶላር ሳይን ሌንግዝ ያሳየና ማን ነው ኤል ቤት ዶላር ሳይን ሌንግዝ ደብል ክሊክ እናደርጋለን። ወደዚህ ይመጣል። ዘን ኦኬ ሌንግዛቸው ይሄን ያክል ሜትር ነው ማለት ነው የሶስቱም። ስለዚህ ሴቭ እናደርጋለን ማለት ነው። ወደ ኤሌክትሪክ ፖል እንምጣና እነዚህ ኤሌክትሪክ ፖሎች የሚኖራቸው ደግሞ የእያንዳንዳቸውን ለምሳሌ ሲንግል ኮኦርዲኔት ካልኩሌት ማድረግ ከፈለግን ራይት ክሊክ ኦፕን አትሪቢዩት ቴብል ዘን እዚህ ጋር እንመጣለን። ፊልድ ካልኩሌተር ለምሳሌ የመጀመሪያው አውትፑት ፊልዱ ኢስቲንግ ከሆነ የፈለግነው እንላለን። ያው ከነጥብ በኋላ ካልፈለግን ይሄኛውን ማድረግ እንችላለን። የተወሰነ ይሄን በዴሲማል እንጠቀምና ስለዚህ ምንድነው የምናደርገው እዚህ ጋር ኤክስ ስለሆነ የምንጽፈው ኢስቲንግ ከሆነ ኤክስ እናስቀድማለን። ዘን ቅንፍ እንከፍታለን። ከዛ እዚህኛው ጋር ሺፍት አድርገን ዶላር ሳይን ጂኦሜትሪ የሚል እዚሁ ጂኦሜትሪም ላይ ዶላር ሳይን ጂኦሜትሪ የሚል እናገኛለን። ጂ ቤት ስክሮል ብናደርግ ስለዚህ ይሄኛውን ደብል ክሊክ ማድረግ እንችላለን ማለት ነው። አንዱን ዶላር ሳይን እናጥፈውና ዘን እዚህ የተከፈተው ብራኬት ይዘጋል። ስለዚህ ኤክስ ዶላር ሳይን ጂኦሜትሪ ብራኬት እንዘጋለን። ኤክስ ያልነው ኢስቲንግ ቫልዩ ስለሆነ ዘን ኦኬ ኢስቲንግን ካልኩሌት ያደርጋል። አጌን እንመለስና ዋይን ኦፕን ፊልድ ካልኩሌተር ዘን ኖርዚንግ ማለት ነው በዴሲማል ማድረግ እንችላለን። ከዛ የዚህኛውን ዋይ ብራኬት እንከፍታለን። ዘን እዚህ ጂኦሜትሪ ውስጥ መተን ጀስት ዶላር ሳይን ጂኦሜትሪ ደብል ክሊክ ዘን ክሎዝ ብራኬት አድርገን እዚሁ ያሳያል ፕሪቪው ላይ ዘን ኦኬ። ስለዚህ ኢስቲንግ እና ኖርዚንግን በዚህ መንገድ ካልኩሌት ማድረግ እንችላለን። ሴቭ እናደርጋለን። ዘን እዚህ ሮድም ላይ ሆነን ሴቭ ያደረግነው ካለ እችኛዋ አክቲቭ ከሆነች ሴቭ ያልሆነ ፊቸር አለ። ኢንአክቲቭ ከሆነ ኦልሬዲ ሴቭ አድርገናል ማለት ነው። ለዛ አትሪቢዩታቸውን የሶስተኛው አክቲቪቲ በዚህ መንገድ ጀስት ሰራም ማለት ነው። እያንዳንዳቸውን አክቲቪቲዎች እዚህ መነሻ ላይ ያየናቸው እነዚህን እንሰራለን ነው። እንዴት ክሬት ማድረግ እንደሚቻል ስፔሻል ፊቸር፣ ኤዲት አትሪቢዩት፣ ፊልድ እና እነዚህ ሌንግዝ፣ ኮኦርዲኔት እና ኤሪያ እንዴት ካልኩሌት ማድረግ እንደሚቻል የእያንዳንዳቸውን አክቲቪቲ ያየንበት ነው ማለት ነው። ስለዚህ ይሄኛውን ቴብል
ጀስት ከጨረስን ክሎዝ ማድረግ እንችላለን። ሶ ክሎዝ ዘ ቴብል ፕሮጀክታችንን ሴቭ እናደርጋለን። በዛውን ኦርቶፎቶውን ጀስት ኢንአክቲቭ ብናደርግ በዚህኛው አንድ ፓን ይዘን እነዚህን ፖይንት ላይን እና ፖሊገን ፊቸሮች ከዚህ በኋላ ምንድን ነው የሚሆነው ማፕ ኤሌመንቶችን ለማስገባት ወደ ፕሮጀክት ላይአውት አስገብተን እነሱን ነገሮች መስራት እንችላለን ማለት ነው። ለዚህም ፕሮጀክት ሴቭ ማድረጋችን ነው ጥቅሙ። አሁን ለምሳሌ ይህን ሴቭ ካልኩ በኋላ አዲስ ፕሮጀክት ልክፈትና ሌላ ጊዜ አድ በምናደርግበት ጊዜ እዚህ የያዛቸውን ፊቸሮች አዚቲስ ከነ ከለራቸው እንዳለ ይዟቸው ይመጣል። ፕሮጀክት ኦፕን ቬክተር ዳታ ብለን ብንጠራው እዚህ የሰጠነውን የእያንዳንዱን ከለር ሲምቦል ሪፕሬዘንቴሽን ይዞ እንዲመጣ ያደርጋል። ስለዚህ ፕሮጀክት እነሱን ነው ሴቭ የሚያደርገው። ኤዲተር ላይ ደግሞ ዲጂታይዝ የምናደርጋቸውን እያንዳንዳቸውን አክቲቪቲዎች ሴቭ ያደርጋል ማለት ነው። ስለዚህ የዛሬው አክቲቪቲዎች እነዚህ ናቸው። በሌላ ቪዲዮ መልሰን የምንገናኝ ይሆናል ማለት ነው። አመሰግናለሁ። መልካም ጊዜ